ሰላም እንደምን አላችሁ? ድና የተከበራችሁ የኢትዮኤልስ ክሬተርስ ዩቲዩብ ቻናል ቤተሰቦቻችን ናሆም ነኝ ተመልሼ መጥቻለሁ። በዛሬ ቪዲዮአችን ላይ እንደተለመደው የሚከፍል አፕ ይዤላችሁ አልመጣሁም። ዛሬ ማሳያችሁ ዲቪ ሎተሪ አንድ ሰዓት ዛሬ ከኢትዮጵያ አቆጣጠር ከአንድ ሰዓት ጀምሮ ማየት ይቻላል። እንዴት ውጤታችንን ማየት እንችላለን? ደርሶናል አልደረሰንም? እንዴት ቼክ ማድረግ እንችላለን? ከደረሰን ምን አይነት ነገር ይመጣልናል? ካልደረሰንስ እንዴት ይመጣብናል? ኮንፈርሜሽን ኮድ ደግሞ ለጠፋባችሁ ሰዎች እንዴት በቀላሉ ሪከቨር ማድረግ እንደምትችሉ በዚህ ቪዲዮ ማሳያችሁ ይሆናል። ዲቪ ለሞላችሁ ሰዎች በጣም ጠቃሚ ቪዲዮ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ እንደዚህ አይነት ጠቃሚ ቪዲዮዎችና የቴክ ገንዘብ የምትሰሩባቸው ቪዲዮዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ስትጀምሩ ላይክ ማድረግ አይረሳ። ዲቪ ውጤት ለማየት ምንም አይነት ክፍያ አይጠይቅም። ዲቪ ከደረሳችሁም በኋላ ይሄን ክፈሉ ይሄን ከፍላችሁ ዲቪ ውጤት እናሳይ ምናምን የሚባሉ ስካመሮች ናቸው። ስለዚህ ዲቪ ለማየት ምንም አይነት ውጤት አይጠይቅም። በስልካችሁ ብቻ ኢንተርኔት ተጠቅማችሁ የዲቪ ውጤታችሁን ማየት ትችላላችሁ። በመጀመሪያ ኮመንት ላይ ያስቀመጥኩትን ትክክለኛ የዲቪ ውጤት ማያ ዌብሳይት ክሊክ አድርጋችሁ ትገባላችሁ። ከዛ በኋላ ቀጥታ ሰርች ታደርጉታላችሁ። እንዴት እንደምታዩ በቀላሉ የማሳያችሁ ይሆናል። እያንዳንዱ ስቴፕ ከተከተላችሁ እጅግ በጣም ቀላል ነው። ምንም የተለየ ነገር የሚጠይቀው ነገር የለም። ስለዚህ በዚህ መልኩ ማየት ትችላላችሁ። ከዛ እዚህ ጋር ዌልካም ይላል። እዚህ ጋር ትመጡና ኢንተር ስታተስ ቼክ ማድረግ ያለ ኮንቲኒዩቱል እና ወደ ውስጥ ትገባላችሁ። የሚሞሉ ነገሮች አሉ የሞላችኋቸው ከዚህ በፊት ስትሞሉ የሚሞሉት ነገር አለ። እዚህ ጋር ትመጡና ኮንፈርሜሽን ኮድ እዚህ ጋር ትመጡና ታስገባላችሁ። ይሄን ኮንፈርሜሽን ኮድ የምታገኙ ዲቪውን ከሞላችሁ በኋላ መሙላታችሁን የሚያሳይ ሰክሰስ የሚል ወረቀት ይላካላችኋል። ከሱ ላይ ያለውን ኮንፈርሜሽን ኮድ ታስገባላችሁ። ከዛ የሞላችሁትን ላስት ኔም ታስገባላችሁ። ፈርስት ኔም እናንተ፣ ሚድል ኔም ያባታችሁ፣ ላስት ኔም ደግሞ የአያታችሁ ስም ነው። ስለዚህ እዚህ ጋር ደግሞ ዓመተ ምህረት ታስገባላችሁ። የተወለዳችሁትን ዲቪው ላይ የሞላችሁትን ዓመተ ምህረት እንደ አውሮፓውያን አቆጣጠር ማለት ነው። እሱን ካስገባችሁ በኋላ ደግሞ እዚህ ጋር ትመጡና በጣም ብዙ ሰው የሚቸግረው እዚህ ጋር ነው። ይሄ አውተንቲኬተር ይባላል፣ ወይም ሮቦት አለመሆናችሁን መለያ ነው። ለምሳሌ እዚህ ጋር የመጣ ጽሁፍ አለ። ይሄን ጽሁፍ መድገም ነው። ለምሳሌ እዚህ ጋር የመጣው ጄ፣ ከዛ ሁሉም ምንድናቸው? ካፒታል ናቸው። ስለዚህ DAV አረጋለሁ። ለምሳሌ ይሄ ጽሁፍ አልነበብ ካለኝ ወይ አልገባ ካለኝ ስፒከር አብርቼ መስማት እችላለሁ። ጽሁፉ ምን እንደሆነ በድምጽ ይነግረኛል። ስለዚህ ያልነበብ ካለኝ እዚህ ጋር መታያትን የስፒከር ምልክት በመንካት ስፒከር አብርቼ ድምጹን መስማት እችላለሁ። ካልገባኝ ደግሞ እዚህ ጋር መታያትን ሰርክል ያለችዋል እሷን አንድ ጊዜ ሪፍሬሽ አረግ ሌላ ጽሁፍ ይመጣልኛል። ይሄም ካልገባኝ ቀጣይ በማድረግ ሌላ ጽሁፍ ይመጣልኛል። ከዛ የሚገባኝ ጽሁፍ ሲመጣ እዚህ ጋር መጣና PM ከዛስ 6X ብዬ ራሱን ጽሁፍ ጽፋለሁ። ካፒታል ከሆነ ካፒታል፣ ስሞል ከሆነ ስሞል። ከዛ እዚህ ጋር ትመጡና ሰብሚት ትሉታላችሁ። ሰብሚት በምትሉበት ሰዓት ላይ እንደዚህ ከመጣ ዲቪ ሎተሪ አልደረሳችሁም። እዚህ ጋር እንደምታዩት አይነት ከመጣላችሁ ዲቪ ሎተሪ አልደረሳችሁም ማለት ነው። ኮንግራጁሌሽን ብሎ ደግሞ እንደዚህ አይነት ከመጣ የዲቪ ሎተሪ እድለኞቹ ናቸዋል ማለት ነው። ስለዚህ ምንም ነገር የሚሞላ የለውም። ልድገምላችሁ። የመጀመሪያው ኮንፈርሜሽን ኮድ ትሞላላችሁ። ሁለተኛው ላስት ፋሚሊ ኔም ትሞላላችሁ ያታችሁን። ሶስተኛው ዲቪው ላይ የሞላችሁበትን የዓመተ ምህረት የትውልድ ዓመተ ምህረታችሁን። ከዛ አውተንቲፊኬሽን እዚህ ጋር የተጻፈውን ትሞሉና ሰብስሚት ታደርጋላችሁ። ከዛ ውጤታችሁን ታያላችሁ። ኮንፈርሜሽን ኮድ ከጠፋችሁ ለምሳሌ ላስት ኔምን ታቁታላችሁ፣ ያታችሁን ስም፣ የተወለዳችሁትንም ታቁታላችሁ። ሊታወቅ ማይችልና ብዙ ዲጂት ቁጥር ነምበር ሲምቦል የያዘ ይሄ ስለሆነ ኮንፈርሜሽን ኮድ እዚህ ጋር ትመጡና ፎርጌት ኮንፈርሜሽን ነምበር የምትለዋን አንድ ጊዜ ክሊክ አድርጋችሁ ወደ ውስጥ ገባላችሁ። ይሄ ምንድነው? ኮንፈርሜሽን ኮድ ለጠፋባችሁ። ስለዚህ ኮንፈርሜሽን ኮድ ከነካችሁ በኋላ ወደ ውስጥ ገባላችሁ። ከዛ እዚህ ጋር አዘርስ የሚል አለ። እዚህ ጋር ይሩን ትሞላላችሁ። ሰሌክት ዘ ዳይቨርሲቲ ፕሮግራም ይርስ ቼክ፣ ዳይቨርሲቲ ፕሮግራም ይሩን ቼክ የምታደርጉትን እዚህ ጋር ታስገባላችሁ። አሁን 25 አለ ራንደም የሞላው። ሌላ ከሆነ ደግሞ አዘር ብላችሁ ከዚህ በፊት የሞላችሁት ከጠፋ ቼክ ማድረግ የምትፈልጉት ዓመተ ምህረት ካለ አዘር ትሉና እዚህ ጋር ታስገቡለታላችሁ። ለምሳሌ ከዚህ በፊት ያለፈውን መሙላት ከፈለኩኝ እዚህ ጋር መጣና ይሄን አስገባለታለሁ። ዓመተ ምህረቱን ማየት የፈለኩት ወይም የጠፋኝ የዲቪ ሎተሪ ኮንፈርሜሽን ኮድ የ2025 ከሆነ 25ን አንዴ ሰሌክት ታደርጋለሁ። ላስት ፋሚሊ ኔም፣ ፈርስት ኔም፣ ሚድል ኔም። ላስት ፋሚሊ ኔም የአያታችሁን ስም፣ ፈርስት ኔም የኔ ናሆም ነው ስሜ፣ ናሆምን አስገባለሁ። ሚድል ኔም ደግሞ የአባታችሁን ስም። ሰማችሁኝ? ላስት ፋሚሊ ኔም የአያታችሁን፣ ሁላችሁም ስማችሁን ታውቃላችሁ፣ የአያታችሁን ስም። ፈርስት ኔም የራሳችሁን ስም፣ ሁላችሁም የራሳችሁን የመጠሪያ ስም።
ከዛ ደግሞ ሚድል ኔም ላይ የአባታችሁን ስም ታስገባላችሁ። ከዛ እዚህ ጋር መንዝ ዴት ወይም ቀን ዓመተ ምህረት መንዝ ማለት ወይም በአብሪቬሽን ኤምኤም ከመጣ መንዝ ማለት ነው። ዲዲ ከመጣ ደግሞ ዴት ማለት ነው፣ ቀን ማለት ነው። ዋይ ከመጣ ደግሞ ይር ነው። ስለዚህ ቀን እዚህ ጋር ትመጡና የተወለዳችሁበት 01 ከሆነ 01፣ ከዛ ቀኑን 05 ከሆነ 05፣ ከዛ ዓመተ ምህረቱን ትመጡና እዚህ ጋር ዓመተ ምህረቱን ታስገባላችሁ። ከዛ እዚህ ጋር ትመጡና ኢሜል አድሬስ ታስገባላችሁ። ኢሜል አድሬስ የምትጠቀሙበትን እዛ ላይ የሚላከውን ለማግኘት የምትጠቀሙበትን ትመጡና እዚህ ጋር @gmail.com ብላችሁ ኢሜል አድሬስ ታስገባላችሁ። ከዛ የቅድሞን አውተንቲፊኬሽን መድገም ነው። ስለ አውተንቲፊኬሽን ስላስረዳኋችሁ አልደግምም። ትመጡና እዚህ ጋር አውተንቲፊኬሽን ትሞላላችሁ ማለት ነው። አውተንቲፊኬሽን ትሞሉና ሰብስሚት ስትሉት አዲስ ኮንፊርሜሽን ኮድ ታገኛላችሁ ማለት ነው። ስለዚህ መጀመሪያ ምን አልኳችሁ? አንዴ ልገምላችሁ። ይሩን ለምሳሌ ከዚህ በፊት ያመለጠኝን የዲቪ ውጤት ኮንፊርሜሽን ኮድ ማግኘት ከፈለኩኝ ይሩን እሞላለሁ። ከዛ ፈርስት ኔም ላስት ኔም ይላል የአያታችሁን፣ ፈርስት ኔም እናንተን፣ ሚድል ኔም ደግሞ የአባታችሁን፣ ከዛ የተወለዳችሁበትን ወር፣ ቀን፣ ዓመተ ምህረት፣ ከዛ ኢሜል አድሬስ፣ ከዛ አውተንቲፊኬሽን አስገብታችሁ ሰብስሚት ማድረግ ነው። በጣም ቀላል ነው። ኮንፊርሜሽን ኮዳችሁን ሪከቨር አድርጋችሁ ታገኛላችሁ ማለት ነው። ለምሳሌ ይህን ክፈሉ ካላችሁ፣ ክፍያ ከጠየቃችሁ ያለምንም ክፍያ በነፃ ማየት ትችላላችሁ። ስለዚህ ምንም አይነት ክፍያ ማውጣት ለሰዎች መክፈል የለባችሁም። ይኸው በዚህ በምታያት ስልክ ብቻ የዲቪ ውጤታችሁ ማየት ትችላላችሁ። እነዚህን ነገሮች አስተካክላችሁ ሙሉ ማለት ነው። አስተካክላችሁ ሙሉ 1 ሰዓት አካባቢ ነው ይጀመራል የተባለው። ይህን ቪዲዮ ከቀረጽኩኝ ትንሽ ወደ 12 ሰዓት አካባቢ ነው የቀረጽኩላችሁ። 1 ሰዓት ላይ ቢጀመርም የተወሰነ ሳይቱ ዓለም ላይ ያለ ሰውላ ቼክ ስለሚያደርገው የተወሰነ ሳይቱ ሊጨናነቅ ይችላል። ከደረሳችሁ ደግሞ ከዛ በኋላ ያሉ ፕሮሰሶችን የሚያውቁ ሰዎች ጋር መከታተል ትችላላችሁ። ለምሳሌ ዲቪ ሎተሪ ፕሮሰስ የሚያደርጉ ሰዎች አሉ፣ እውቀት ያላቸው። ይሄን ፋይል አምጡ፣ ከዛ ደግሞ ዲኤስ 20 ምናምን የሚባል 204 ምናምን የሚባል ፎርሞች አሉና ከዛ በኋላ ያለውን ፕሮሰስ በጥንቃቄ ሙሉ። ዲቪ ውጤት ለመሙላትም ለማየትም ምንም አይነት ክፍያ አትከፍሉም ማለት ነው። ይሄንንም ማድረግ የምትችሉት ኮምፒውተር አያስፈልግም፣ በስልክ ብቻ ማየት ይችላላችሁ። የሞላችሁ ሰዎች ረጋ ብላችሁ ፈጣሪ ይርዳችሁ። ሁላችሁም እንዲደርሳችሁ ይህን ቪዲዮ የምታዩ ሰዎች በሙሉ እንዲደርሳችሁ በጣም ከልብ እመኛለሁ። በዚህ ዩቲዩብ ቻናል ላይ እንደዚህ አይነት ጠቃሚ ቪዲዮዎችን በየጊዜ አደርሳለሁ። ከዛ በተጨማሪ ገንዘብ የምትሰሩባቸውን እጅግ አሪፍ ቪዲዮዎች ለእናንተ አደርሳለሁ። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። ቪዲዮንም ስጀምሩ ላይክ አድርጉት፣ ለወዳጅ ዘመዶቻችሁ እንዲደርስ ሼር አድርጉት። ኮመንት ላይ እስኪ ውጤታችሁ ደርሷችኋል አልደረሰም ኮመንት ላይ ብታሳውቁኝ ደስ ይለኛል። በቀጣይ ቆንጆ ቪዲዮ እስከምንገናኝ አብሬያችሁ የነበርኩት ናሆም ነኝ። እስከ ቀጣይ ቪዲዮ ቸር ሰንብቱ። እወዳችኋለሁ።